ነቢዩ ዓለይሂ ሰላቱ ወሰላም ማንም የወላጆቹን ብድር ውለታ ሊመልስ አይችልም። ምናልባት ከመለሰም ወላጅ በባሪያነት ተይዞ ከባሪያነት ጫንቃውን ነፃ ካወጣለት ብቻ ልጅ የወላጁን ሐቅ ሊመልስ ይችላል። እሱም ከመለሰ ነው። ከዛ ውጪ ልጅ ለወላጁ የሚከፍለው ዋጋ፣ ልጅ ለወላጁ የሚያደርገው መልካም ነገር የትም ቢደርስ የወላጅን ሐቅ ሊሞላ ሊክስ አይችልም። አንድ ቀን እናት ልጇ ታሞ ሳተኛ ያደረቻትን ሌሊት እንኳን ሊክስ አይችልም። አንዴ በሕፃንነቱ ሲወድቅ ወላጆች የደነገጡትን ድንጋጤ ሊያካክስ አይችልም። እናት አንዴ ስታመጥ የጮኸችውን ጩኸት ሊክስ አይችልም። የዕድሜ ልክ መልካምነት ሐጅ ላይ እናታቸውን አዝለው ወይም አባታቸውን አዝለው ጠዋፍ ያስደረጉ የነበሩ ቀደምት ሙስሊሞች ሱሐባን አግኝተው ጥያቄ ጠይቀዋል። ይሄን ወላጄን በዚህ መልኩ ነው ሁሌ የማኖረው፣ ወደ ጉዳዩ ወስደው በዚህ መልኩ ነው፣ የኔ ጀርባ የሱ መጓጓዣ ሆኗል፣ ሁሉን ነገር ማደርገው ጀርባዬ ላይ ሆኖ ነው፣ እንደው ሐቁን መልሻለሁ ወይ ብለው ሲጠይቁ በጭራሽ ብለዋል። የአንድ ቀን ድንጋጤን እንኳን አይሆንም። አንተ የምታደርገውን ነገር ሁሉ በልጅነትህ ድሮ ወላጆች አድርገውልሃል። ልጅ ለወላጆቹ ከፍ ብሎ አድጎ እነሱ አሳድገው አስተምረው ቦታ ሲይዘው እንኳን ባገኙ ሀብት እነሱን ቢንከባከብ እሱ ያደረገውን ብዙ ጥፉን በተሻለ መልኩ አድርገውለታል። ምናልባትም እነሱ ለልጃቸው ያደረጉትን ሁሉ ሲያደርጉ ልጄ በኖረልኝ፣ ልጄ ባደገልኝ፣ ባደገችልኝ፣ ለቁም ነገር በበቃችልኝ እያሉ ሕፃናት ሲታመሙ ወላጆች እኔ ቀደሜው በሞትኩ እሱ ብቻ በዳነች እያሉ ነው። ልጅ ለወላጁ በስተርጅና ያደረገውን ቢያደርግ አብዛኛውን ጊዜ አላሁ አለም ጥቂቶች ካልሆኑ በስተቀር መቼ ነው ማርፎ መቼ ነው መገላገለው እያሉ ነው። ያደረግከውን ብታደርግ አንተ ያደረግከውን ሁሉ ድሮ አድርገውልሃል፣ እነሱ ሲያደርጉት በኖርክ ያሉ ነበር። አንተ ግን እድሜያቸው ገፍቶ ላይ የተጸዳዱትን በእጅህ እየጠረክ ብትንከባከባቸውም አንተ ግን መቼ ይሆን ይሄ የሚቆመው ያልከ ነው ይሄን ልታደርግ የምትችለው። እነሱ ያደረጉትን ሁሉ ሲያደርጉ በኖረልኝ ባደገልኝ ያሉ ነው ያደረጉት። ስለዚህ የወላጅን ሐቅ ማንም ሊመልሰው አይችልም ከአላህ ውጭ። ለዚህ ነው ቁርአኑ ላይ ዱዓ እንድናደርግላቸው የታዘዝ ነው። ወቁል ረቢርሐምሁማ ከማ ረበያኒ ሰጊራ። ምንም ብታደርግ ውለታቸውን አትመልስም። አይደለም መገልመጥ፣ መጮህ፣ ማመናጨቅ፣ ማናናቅ፣ መበደል፣ ማጉደል ይቅርና ምችለውን ሁሉ አድርገህላቸው እንደ ባሪያ ሆነህላቸው ሐቃቸውን አትሞላም። እንደው የሚሞላው ዱዓ ነው። ዱዓ አድርግ ምን ብለህ በሕፃንነቴ ለእኔ እንደራሩት እንዳዘኑት ሁሉ በስተርጅናቸው ጌታዬ ሆይ አንተ እዘንላቸው በል፣ ዱዓ አድርግላቸው ተብሏል። ይህ ነው ሊሆን የሚገባው። ከመሆኑም ጋር ባለንበት ጊዜ ስውር የሆነ ለብዙዎች ማይታይ የበደል አይነት በዝቷል። ትልቁም ትንሹም ወንዱም ሴቱም ወላጆቹን እየበደለ ነው። ወላጆቹን እያመናጨቀ ነው። ወላጆቹን እየናቀ ነው። ወላጆቹን እየረሳ ነው። ራሱ ጠግቦ በቀን 3 4 5 የበላ ሰው ያበላ ወላጆቹ የሚራቡበት ሰዋል፣ የሚቸገሩበት ሰዋል፣ የሚጠሙበት ሰዋል፣ ታሞ መታከሚያ የሚያጡበት ሰዋል። ወላጆቹን ልክ እንደ ሰራተኛው የሚያይ ሰዋል፣ የሚንቅ የሚያመናጭቅ ሰዋል። ምናልባትም ወደ ዲን ቀረብ ያሉም ጭምር ሱናን ተውሂድን ያውቃሉ፣ ሸሪዓን ያውቃሉ፣ ዘመናዊ የዲን ሰው ናቸው የሚባሉ አልፎ ተርፎ አንዳንዴ ሰውን ለመምከር ሁሉ ለማስተማር ሁሉ የሚሞክሩ ከወላጆቻቸው ጋር ያላቸው ሁኔታ የሚያሳፍር ሆኖ ይታያልና በወላጆች ጉዳይ ሁላችንም አላህን ልንፈራ ልንመካከር አደራ ልንባባል የወላጅን ቀልብ ከመስበር ልንጠነቀቅ ይገባል። ይህ በህይወት ያሉትን ይመለከታል። ወላጆቹ የሞቱ ቀድሞት ወደ አኼራ የሄዱበት ሰው ደግሞ በህይወት ካሉት የበለጠ ለወላጆቹ መልካም ሊሆን ይገባዋል። ምን በማድረግ ለወላጆቹ ኢስቲግፋር በማድረግ ለወላጆቹ ዱዓ በማድረግ የወላጆቹን ዘመዶች ፈልጎ ዝምድናን በመቀጠል የወላጆቹን ዘመዶች በመርዳት የወላጆቹን ወዳጆች በመዘየር በማስደሰት በመንከባከብ አብዱላህ ኢብኑ ዑመር የሚባሉ ሱሐባ መንገድ የሄዱ ሳለ አንድን የገጠር ሰው አገኙ። ከመጓጓዣቸው ወርደው በደንብ አድርገው ሰላም አሉት። ጥምጣማቸውን አውልቀው አለበሱት። መጓጓዣ አህያቸውን ሰጡት። አብሯቸው የነበሩ ሰዎች በጣም ተገረሙ። የገጠር ሰዎች እኮ ከዚህችም ያነሰች ትንሽ ነገር ትበቃቸዋለች ሲሏቸው ይህ ሰው ድሮ ለአባቴ ለዑመር ጓደኛው ነበር አሉ። ድሮ ለአባቴ ለዑመር ጓደኛው ነበር። አባትን እናትን የሞቱ ወላጆችን ከምናስደስትበት የሞቱ ወላጆችን ከምንጠቅምበት መንገድ አንዱ የወላጆችን ወዳጆች ማስደሰት ነው፣ መዘየር ነው፣ መንከባከብ ነው። ለወላጆች ብሎ እጅ የያዘውን ሰደቃ መስጠትና መለገስ ነው። በሰገዱ ቁጥር በየቀኑ እንደ ኢማናችን እንደ ግል የዲን ጥንካሬያችን ለራሳችን ዱዓ ስናደርግ ለወላጆቻችንም ዱዓ ማድረግ። ወደዚህ ለመምጣታችን አላህን ለማወቃችን ሰበብ የሆኑት ወላጆቻችን ናቸው።
ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ሕፃን ያለሁኝ እንዳዘኑልኝ ጌታዬ ሆይ እዘንላቸው ልንል ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك